ከእነሱ የተለየ የማስታወስ ችሎታ ኖሮኝ ምንም ሊሆን ይችላል። በቃ በሆነ ነገር በምንም ነገር ይሁን የተሻለ ውጤት አመጣው፣ ጎበዝ ነህ ተባልኩ፣ አንደኛ ወጣ ተባልኩ። እኔ ደግሞ ሁሉንም ነገር ያወቅኩ መሰለኝ። ሁሉንም ነገር አውቃለሁ ብዬ ተቀመጥኩ። እናንተ ምንም አታውቁም አልኩ። ያስተማረኝንም መምህር፣ ቤተሰቤንም፣ አካባቢ ከኔ ጋር ግንኙነት ያላቸውን አካላት በሙሉ አታውቁም አልኳቸው። እኔ ነኝ የማውቀው። ማወቄን ለማሳየት የማልፈልጋቸውን ነገሮች ማድረግ ጀመርኩ። ግቢ ከገባሁኝ በኋላ ለማሳየት በጭንቀት ማንበብ፣ በቃ ከኋላ እንዴት ነው እንዲህ እየተገፋ በግድ የሆነ የሚደረግ ነገር የለም። ከኋላ በግድ እየተገፋ ማለት ነው። የሆነ ነገር እየተገፋ እንደሚደረገው ነገር የሆነ ነገር ማድረግ፣ በቃ ይሄ ነገር ስራ ተብለሃል፣ አንተ አትፈልግም። ስለዚህ ከኋላ እየተገፋ ነው የምታደርገው ያን ነገር ማለት ነው። ስለዚህ ከኋላ እኔን እየገፋ እየተጨናነኩ እንዳነብ የማልፈልገውን ፍላጎት ያልሆነ ነገር እያደረግኩኝ ሌሊቱን ሙሉ እያነበብኩ ቀንም እያነበብኩ ሁሌም መጽሐፍ ላይ በቃ ደብተሬ ላይ እኔ እውነት ኤሌመንተሪ ሃይስኩል ፕሪፕ ስጨርስ ቀኑን ሙሉ ደብተር ላይ፣ ቀኑን ሙሉ መጽሐፍ ላይ ነው፣ ማታም መጽሐፍ ላይ ነው፣ ሁሌም ደብተር ላይ ነኝ። በቃ ሌላ ነገር የለኝም፣ ሌላ ነገር አላውቅም። ምክንያቴ ምንድን ነው? እኔ ጎበዝ ነኝ፣ እኔ አውቃለሁ፣ አንባቢ ነኝ። ስለዚህ መሳሳት አልፈልግም። ሁሌም ጎበዝ መሆን ነው ፈልገው። ይሄ ጠቅሞኛል አላውቅም፣ ጎድቶኛል፣ እሱም እየነገርኳቸው። ይህ ምን ማለት ነው? በቃ ራሴን ከሌላው ጋር እያወዳደርኩ ማለት ነው። ሌላ እንትን ስለዚህ ሌላው እንዲበልጠኝ አልፈልግም። የሆነ አካል ከበለጠኝ እንዴት በለጠኝ? ለምን በለጠኝ? እንዴት ነው እሱን እንዴት በምን መንገድ ቢሄድ እንትና እንዴት እንደዚህ ያደረገ እከሌ ለምን ይሄን እንዴት አገኘ? እንዴት እኔ ሳላገኝ? ራሴ ማጨናነቅ፣ ራሴ በሀሳብ ያው ይሄ የዴቭል ስራ ነው። ዴቭል እኛ ሰላማችንን እንዳናገኝ ይረብሸናል። አንደኛ ራሳችንን ከሰው ጋር በማወዳደር እኛን ዲስትራክት ያደርገናል። ሁለተኛ በአጉል ምኞት በመመኘት የሚያጠፋንን ነገር በመመኘት ያ ማለት የተከለከለ ነገር ፈጣሪ ነገር የተከለከለ ነገር በመመኘት አዳምና ሔዋን እንደሆኑት ያስጎመዣቸው ነገር እንዳስጎመዣቸው ለዓይን ደስ የሚለው ነገር ለዓይን ደስ እንደሚለው ሲበላ ያን ያህል አይደለም። መጎምዠቱ ነገር መጎምዠት በዚህ እኛን ይረብሸናል። በመቅናት በውጭው ነገር በዚህ ይረብሸናል። ስራው ይሄ ነው። እኛ ጋም
ቤተሰቦቻችንም ስናድግ አስተዳደጋችን ላይ ጎበዝ ጎበዝ የተባለ ሌላ ነገር አያውቅም። ጎበዝ ተብሏል፣ ሌላ ነገር አያውቅም። ከቤተሰቡ የሚያገኛቸው ሌሎች ነገሮች ያው አላውቅም፣ በቃ ሌሎች ትምህርቶች አይወስድም ማለት እንዴት እንደማስረዳችሁ እኔም እንትን አልልም፣ ግን በቃ በትምህርት ጎበዝ የሆነ ሰው የኛ ቤተሰብ ወይም ደግሞ የኛ ማህበረሰብ ያ ልጅ ሁሉ ነገር እንደሚያውቅ አድርጎ ነው የሚስለው፣ እንደማይሳሳት። ግን ብዙ ጥበብ አለ ከትምህርት ውጪ። እግዚአብሔርን በመፍራት ትልቅ ጥበብ አለ፣ ትልቅ ማወቅ አለ። ማወቅ እግዚአብሔርን ሕግ ማወቅ እሱ ማወቅ ነው። ይሄኛው ማወቅ ገደል ነው የሚከት። በትምህርት ደረጃ በሱ አውቀሃል መባል ስቃይ ውስጥ ነው የሚከት። ልክ እንደኔ ማለት ነው። ራሴን ሁሌም ነው የማጨናንቀው። ለምን እንደማጨናንቅ አላውቅም። ከሰዎች ጋር ያለኝ ግንኙነት ሁሌም ምንም ነው በቃ ያናል ሪሌሽንሺፕ ላይ ማህበራዊ ኑሮ ላይ የዚህ ሁሉ ምክንያት አንድ ነገር ነው። ራሴን አውቃለሁ ብዬ ስላስቀመጥኩ ሁሉም ነገር ያውቃል። ስለዚህ እኔ አውቃለሁ። ስለዚህ ቅድም ያነበብኩላችሁ መጽሐፍ አለ አይደል? የአቡነ ሺኖዳ መጽሐፍ ነው። ጓደኛዬ ነው የሰጠኝ እና ቆይቷል ከሰጠኝ አንብበው ብሎ ነው የሰጠኝ እና አላነበብኩትም መጽሐፉን። አነበብኩ ይለኛል አላነበብኩም፣ አነበብኩ ይለኛል አላነበብኩም፣ ይጠይቀኛል። የሆነ ሰዓት ቪዲዮ እያየሁ ነበረ እና የሆነ ምን ይላል ሰውየው፣ በዚህ ጋር ሂድ ይሉታል አለ አንድ ሰው። አንድ ልጅ አለ፣ ይህንን በዚህ ጋር ይተካዋል እንዴ? ለምን በዚህ ጋር አትሄድም? አይ ይህ ይሻለኛል እያለ በዛ ውስጥ ነው ሁሌም ራሱን እየደጋገመ የሚኖረው ማለት ነው ያ ሰውዬ። እና ጓደኞቹ፣ ቤተሰቦቹ ይሄኛውን እስቲ በዚች ጋር ያት እችኛዋ መንገድ እንዴት ነች? አይ አልፈልግም፣ ይሄኛው መንገድ ይሻለኛል። በቃ የራሱን ያችኑ ድግግሞሽ ያችኑ ላይፍ እየደጋገመ ነው የሚኖረው። ያንን ሰውዬ የሆንኩ መሰለኝ። ጓደኛ ያን መጽሐፍ አነበብኩ እንዴት ይለኝ፣ አይ አላነበብኩትም ማለት መጽሐፍ የሆነ መንገድ ያሳያል። በዚህ ጋር እስቲ በዚህ ጋር አይ፣ በዚህ ጋር ልክ አይደለም፣ እስቲ በዚህ ጋር አይ። እና ምን አገኘን? ራሴን ያገኘሁት እኔ ራሴን አስቀምጫለሁ። ምን አድርጌ? አዋቂ አድርጌ። በቃ የኔ ኢጎ ላይ ነው ያለው። ምንም ነገር አይፈልግም ስህተት። ሰዎች ላይ የሚያየው ነገር በሙሉ ስህተት ነው። ሰዎች የሚያደርጉት ነገር በሙሉ ለሱ ስህተት ነው። የሚገርመው ነገር የእሱ ነገር ብቻ ነው ልክ። ስለዚህ ለምን ይሳሳታሉ ብዬ እንኳን እንትን እላለሁ። ለምን እንደዚህ ያደርጋሉ? ለምን እንደዚህ ይሆነ? ለምን እንደዛ አልሆነም? ሌላ መጨናነቅ፣ ከነሱ ከሰዎች ጋርም አለመግባባት።
ከፈጣሪ ጋርም አንድ ጊዜ ምንድን ነው የተፈጠረው መሰላችሁ? እንደ ግራጁዌት እንዳደረግኩኝ ስራ አፕላይ አድርጌ ያው ፈተናዎች እንፈተንና ኢንተርቪው አድርጌ ወደ 3-4 የሚሆኑ ቦታዎች ላይ ነው፣ ባንኮች ላይ ምናምን ነው ኢንተርቪው አድርጌ ሲጨርስ አልጠራም። ምን አድርጌ ነው ፈጣሪ በቃ ከፈጣሪ ጋር ከመጣላት አድርሶኛል። ከዚህ በላይ ምን ልሰጠኝ ነው? በቃ ከዚህ ውጭ ምን አለ በቃ ብዬ ራሴን አጥብቤ አውቄ ብዬ ራሴን አውቃለሁ አልኩ። በቃ ግን ያለሁት ጠብቤ ነው ያለሁት፣ ጥብብ ብዬ ነው ያለሁት። የማየው በትንሿ ቀዳዳ ውስጥ ነው የማየው። ፈጣሪ ግን በዚህ ውስጥ እያለኝ ነው። ለምን ራሴን አውቃለሁ ብዬ ስላስቀመጥኩት ከማይነካው ጋር ያነካካል። አውቃለሁ ማለት አቡነ ሺኖዳ ሲጽፉ እዛ ላይ ያሉት ሰዎች ሲሳሳቱ ለምን እንደዚህ ያደረጉ? ከሰዎች ስህተት ነው የምትፈልገው፣ ያ ደግሞ አንተን ሌላ ጭንቀትና ችግር ውስጥ ይከትሃል ነው። እኔ ደግሞ የሆነ ሰዓት ከፈጣሪ ጋር ነው ለምንድን ነው ፈጣሪ እንደዚህ የሚያደርገው? ለምንድን እንደዚህ እኔ ላይ ለምን እንደዚህ ጓደኞቼ እንደዚህ አብረውኝ የተመረቁ እንደዚህ እያገኙ እኔ ለምን እንደዚህ? ፈጣሪ ግን ቸር ነው፣ ያወጣል። ትዕግስት ብቻ። ስለዚህ የሁሉ ነገር ችግር ራሴን አውቃለሁ ብዬ ማስቀመጥ አሁን የታየ ነገር ሁሉም ነገር አውቃለሁ ብዬ ራሴን አኩርቼ ራሴን ላይ ሰቅዬ እኔ አልነካም፣ እኔ አልሳሳትም፣ እኔ በቃ ይህ የኔ ችግር ነበር። ብቻ ግን ከባድ ነው የምናወራው፣ ለሰው የምንሰጠው ቃል፣ ሰውን ስናበረታታ ያ ሰውዬ ያን የሰጠነው ቃል እንዴት ነው የሚረዳው? እኔ ጎበዝ ነህ ተብዬ ራሴን ማሰቃየት ነው በቃ የጀመርኩት። ከዛን ጊዜ ጀምሮ ማለት ነው ባልባል ይሻለኝ ነበር አሁን ሳስበው ማለት ነው። ብቻ ለበጎ ነው። አሁንም አውቃለሁ ብዬ ባልባል ይሻለኝ ነበረ አልልም። ፈጣሪ ምንም በምን መንገድ ለምን እንደዚህ ነገሮች እንደሚሆኑ ምን እንደሚገጥምህ አታውቅም። ግን ለእኛ የተሻለው ነገር ነው የሚያዘጋጅልን ፈጣሪያችን እና ችግር የሱ ነው። ሁሌም ራሴን ከፍ ማድረጌ፣ ሁሌም ራሴን የማይሳሳት አድርጌ ማስቀመጤ የችግሬ ሁሉ ምክንያት እሱ ነው።
ውስጣዊ ሰላሜን እንዳጣ፣ ውጫዊም ሰላሜን እንዳጣ ያደረገኝ በቃ ትሁት እንዳልሆን፣ ቅን እንዳልሆን። ትሁት ስለሆን ይችላሉ ለሆነ ሰዓት። ከዛ ሰውዬ ጋር ካወራው ወይ ደግሞ ትንሽ ከኔ ጋር ግን እንትን ካሉ በኋላ ያ ሰውዬ አያውቅም፣ ያቺ ሴትዮ አታውቅም። ለምን? ከኔ ጋር መስማማት አለባት በሁሉም ነገር። እኔ በማደርገው ነገር መስማማት አለባት። እኔ በምለው ነገር መስማማት አለባት። ያቺ ሴትዮ አታውቅም።